ዓርብ ዕለት ደግሞ ለነ ሚካኤል ከባድ ነበር። ይገርማቸዋል። ዓርብ ዕለት ክርስቶስን የሾህ አክሊል ደፉበት። ጨርቅ ልብሱን ገፈው ገረፉት። ከገረፉ በኋላ ጨርቅ አለበሱት። ከዛ ልብሱን ገፈው ሌላ ጨርቅ አለበሱት። አቤት ስንተርከው ቀላል ነው። እስቲ በደንብ አስተውሉት። ክርስቶስ የተገረፈው እኛ ለቡሄ በምናጮኸው ጅራፍ አይደለም። ሚስማር አለው መግረፊያው። የሾለ አጥንት አለው። ሰውነቱ ላይ አርፎ ሲነሳ ስጋውን እየነጨ ነው የሚነሳው። በዚያ አጥንቱ እስከሚታይ ድረስ ተገረፈ። ከተገረፈ በኋላ ልብስ አለበሱት። ወደ ሄሮድስ ወሰዱት። ወደ ጲላጦስ መለሱት። ድጋሚ ልብሱን ገፈፉት። ገፈፉት ሲባል ልብስ መገፈፍ እርቃን መሆን አይደለም ችግሩ። ከቆሰለ ሰውነት ላይ ጨርቅ ሲነሳ ምንድን ነው የሚሆነው? ስለዚህ ክርስቶስ ልብሱን ሲገፈፍም ድጋሚ ሲለብስም ይታመማል። የሾህ አክሊሉን ይተክሉታል፣ ይነቅሉታል። ከዛ መተው በበትር ይዘው ጭንቅላቱን መቱት ይላል። መላእክት በሰማይ ፊቱ የተንቀጠቀጡ ቅዱስ ቅዱስ የሚሉትን ልናየህ አይገባንም የሚሉትን አምላክ በበትር ጭንቅላቱን ሲመቱት ሱራፌል ተንቀጠቀጡ ይላል። ኪሩቤል ራዱ። ፊቱ ላይ ሲተፉበት ሲያዩ ፊቱ ላይ ሲተፉበት እኛ ፊትህን ማየት አይገባንም ብለው በሁለት ክንፋቸው ፊታቸውን በሁለት ክንፋቸው እግራቸውን ሸፍነው መስቀል ሰርተው በፊቱ ቅዱስ ቅዱስ የሚሉት አምላክ ፊቱ ላይ ምራቅ ሲተፋበት ደሞ ለክርስቶስ ምራቅ ይገባ ነበር። እሱ እኮ ምራቁን እንትፍ ብሎ አይንን የሰራው አይንን ያበራው ምራቁን እንትፍ ብሎ ዲዳውን አንደበት ነው የሰጠው። ያ ቀን ለመላእክት በጣም ከባድ ነበር። አይሁድ ጌታን በሰቀሉት ጊዜ ይላል ቅዱስ ያሬድ ሚካኤል አርመመ ወገብርኤል ተደመመ። ሚካኤል ዝም አለ፣ መሸከም አቃቱ። እንዴት ነው ወታደሮች እንኳን ቆመው ንጉሳቸው ሲሰደብ አይችሉም አይደል? ክርስቶስ ሲሰደብ መላእክት ቆመው አይተዋል። ያ ቀን የስቃይ ቀን ነበር ለመላእክት። ቅዱስ ገብርኤል አልቻለም፣ ሰይፉን ጣለ። የቤተ መቅደስ መንጦላይት መጋረጃው የተቀደደው በገብርኤል ሰይፍ ነው ይላል እኛ መጽሐፍ። እስከ ምጽአት ድረስ እየሰነጠቀ የሚሄድ ሰይፍ ግን ሊቆጣ ሊዋጋ ሲሞክር የእግዚአብሔር ቸርነት ከለከለችው። ክርስቶስ ከሞት በተነሳም ጊዜ ከመቃብሩ ግራና ቀኝ የነበሩት እነማን ናቸው? መላእክት ናቸው። እስቲ መላእክት የሌሉበት የአዲስ ኪዳን ታሪክ ንገሩንና እኛም ስለ መላእክት መተረክና ቆመ። የሌሉበት የለም። መላእክት ምን ያህል ከቀደሙት ክርስቲያኖች ጋር ቅርበት እንደነበራቸው የምታውቁት የሐዋርያት ሥራ ላይ አንዲት ሴት ያደረገችው ነገር። ሐዋርያው ቅዱስ ጴጥሮስ ታሰረ፣ እስር ቤት ገባ። እስር ቤት ገብቶ ካሁን ገደሉት እያሉ ሐዋርያት ተሰብስበው ሌሊቱን ሙሉ ቁጭ ብለው 72 አርድእት 120 ቤተሰብ ሆነው እራት በልተው ቁጭ ብለው ይጨነቃሉ። እንደው ምን ይሻላል? አሁን እዛው ይገሉት ይሆን? መቼስ ሰው ሲታሰርብን ጭንቀቱ ከባድ ነው አይደል? ምን ያደርጉት ይሆን እያሉ ስለ ጴጥሮስ እየተወያዩ እያለ ድንገት በር ተንኳኳ። በሌሊት በር ተንኳኳ። ከዛ ሮዴ የምትባል የቤት ሰራተኛ አገልጋይ ነበረች። ሂጂና በሩን ክፈቺ ብለው ላኳት። ሄዳ ከፈተች። ከፍታ አይታ ደንግጣ መልሳ በሩን ዘጋችውና መታ ቆመች። ምን ነው ምን ሆንሽ አሏት። ኧረ ጴጥሮስ በር ላይ ቆሟል አለች። የታሰረው ጴጥሮስ ምን ላይ ቆሟል? ከዛ ምን አሏት? አይ መስሎሽ ነው፣ ጴጥሮስ አይደለም ያንኳኳው፣ ምናልባት መልአኩ ሊሆን ይችላል። ምን ሊሆን ይችላል? የጴጥሮስ ጠባቂ መልአኩ ጴጥሮስን መስሎ መጥቶ ሊሆን ይችላል። እኔ ይህን ስሰማ ክርስቲያን በመሆኔ ራሱ ተጠራጠርኩ ራሴ። አሁን ቤታችሁ ሌሊት ቢንኳኳ፣ እኛ ቤት ሌሊት ቢንኳኳ ማን ሊሆን ይችላል ብላችሁ ነው የምትጠረጥሩት? አክስቴ ሞተች ማለት ነው ይላል የታመመ ዘመድ ያለው አይደል? ትንሽ ፖለቲካው ግርግር ከበዛው ደግሞ ፖሊሶች ናቸው። ሌባ ሊሆን ይችላል፣ እዚያ ደግሞ ሊሰረስር ነው አይደል? መልአክ ሊሆን ይችላል ብላችሁ ተገምታላችሁ። ይኸው እኔም እዚህ ቆሜ እናገራለሁ እንጂ ሌሊት ሲንኳኳ ካየሁ መልአክ ሊመስለኝ አይችልም። በምንም አቶ መልአኩ ሊመስለኝ ይችል ይሆናል ምናልባት እንጂ መልአክ የእግዚአብሔር መልአክ አይመስልም። የመጀመሪያዎቹ ክርስቲያኖች ግን በር ሲንኳኳ እንኳን መልአክ ሊሆን ይችላል ብለው የሚጠረጥሩ ነበሩ። መላእክት የሌሉበት ክርስትና፣ መላእክት የማያገለግሉት ክርስቶስ አናውቅም። በመላእክት የተሞላች ቤተክርስቲያን ልጆች ስላደረገን ስሙ የተመሰገነ ነው።